ሰላም ጤና ይስጥልኝ ውድ ሰበንቤ ሚዲያ ተከታታዮች እንደምን ሰንብታችኋል? የዛሬ ቪዲዮአችን ከዩኒቨርሲቲ ከተመረቀን በኋላ ሲቪዎችን እናዘጋጃለን ወይም ከአንዱ ስራ ወደ ሌላ ስራ ስንቀይር ሲቪዎችን እናዘጋጃለን። የመጀመሪያው ሲቪዎችን እንዴት አድርገን ነው ማዘጋጀት የምንችለው፣ እንዴት አድርገን ነው እኛን ሞር መግለጽ የምንችለው ፕሮሞት ማድረግ የምንችለው የሚለውን ነገር በደንብ አድርገን እናያለን። ከዛ ሁለተኛው ደግሞ እነዚህን ሲቪዎችን ካረግን በኋላ እንዴት ነው ስራ የምናገኘው የሚለውን ነገር በአጭሩ ዛሬ እንነጋገራለን። አብራችሁን ቆዩ። እንግዲህ በተለያዩ ድርጅቶች ለመቀጠር ሲቪ በጣም ኢምፖርታንት የሆነ ጉዳይ ነው። ስለ ራሳችን ማስታወቂያ መናገር ወይም ራሳችን ማስተዋወቅ ነው። እንግዲህ የስራ ማስታወቂያዎች ሪፖርተር ላይ በየሳምንቱ በሺዎች የሚቆጠሩ የስራ እድሎችን ይዞ ይመጣል። ብዙዎቹ ይገባሉ። አንዳንዶቹ ደግሞ ሳምፕል ለመቅጠር ብቻ ወይም ደግሞ ዝም ብሎ አደረግን ወይም ኦዲት ለመደረግ ብቻ የስራ ዝርዝር ያወጣሉ። እነሱን ሁሉ ተቆጥሮ በሺዎች የሚቆጠሩ በየሳምንቱ ይወጣሉ። ከዛ ውስጥ እንዴት አድርገን ነው ከተለያዩ ኮምፒውተሮች ወይም ተወዳዳሪዎች የኛ ሲቪ ተመርጦ እንዴት ሊወጣ ይችላል የሚለውንና እንዴት አድርገን ደግሞ ስራ የምናገኝበትን መንገድ እንመለከታለን። የመጀመሪያው ሲቪ እንዴት አድርገን ነው የምናዘጋጀው ለሚለው እዚህ ጋር ከጎኔ እንደምትመለከቱት በዚህኛው መልክ ብንሰራ ብናዘጋጅ ስለራሳችን የራሳችን ፎቶ፣ የራሳችን የስራ ኤክስፒሪየንስ፣ የትምህርት ደረጃ፣ የሰራንበት ዓመታት እና ምን ቋንቋ እንደምንናገር፣ ምን አይነት ሰርቲፊኬቶችን እንደወሰድን፣ ምን አይነት ላይሰንሶች እንዳወጣን እነዚህ ስለኛ የሚያወሩ ሲቪዎቻችን ናቸው። ሲቪ አንድ መስሪያ ቤት ለመቀጠር ብቻ ሳይሆን ለተለያዩ ዓላማም ይጠቅመናል። መቀጠር ዳይሬክትሊ ስለሆነ ነው። መቀጠር ባይሆን ይሄ ፓርታይም ለመስራት አንዳንድ ጉዳዮች ላይ ደግሞ ተሳትፎ እንትና ይሄ እኮ እንትን ድርጅት ተሳትፏል ወይም ደግሞ እንትን መንግስት መስሪያ ቤት ሲሰራ ቆይቷል፣ ስለዚህ እኛ ተመርጦ ቢሄድ የተሻለ ነው ብሎ ያንን የኛ ማንነት ሊያሳይ የሚችል ሲቪ ነው። ይሄ ሲቪያችንን በዚህ መልኩ ብናስቀምጠው በዚህ በኩል ብንሰራው ሞር የተሻለ ነው። ስለዚህ ሲቪ ስታዘጋጁ የመጀመሪያው የትምህርት ደረጃችሁ እንዳለ ሆኖ የስራ ኤክስፒሪየንሳችሁ እንዳለ ሆኖ እና ሰርተፊኬቶቻችሁ ያገኛችሁ ሰርተፊኬት ስንት ዓመት እንደሰራችሁ ስለእናንተ ባጭሩ ማስቀመጥ ጥሩ ነው። ብዙ ሰዎች ጋር ያየሁት የሲቪ የሚያመለክቱት በተለይ ጀማሪዎች ሲሆኑ ከሆኑ ሰዎች የተቀዱ ነው የሚያመጡት ወይም ደግሞ 2 ፔጅ 3 ፔጅ 4 ፔጅ አድርገውት በጣም ቢዚ ፋይል ይሆንና ቀጣሪ ያን ሁሉ ማየት ቦሪንግ ይሆንበታል፣ ይሰለቸዋል። ስለዚህ እናንተን ዶክሜንት በደንብ ሳያየው ዝም ብሎ ይጥለዋል። እጥር ምጥን ያለች ስለእናንተ በደንብ ሊገልጽ የሚችል ስለ ስራችሁ፣ ስለ የተወሰዳችሁት ሰርቲፊኬት፣ ኤክስፒሪየንሳችሁን፣ ምን ስትሰሩ እንደነበረ፣ ስንት ዓመት እንደሆነ እነዚህን በዲቴል ብታስቀምጡ በቀላሉ የእናንተን ሲቪ አይቶ ለመቅጠር ወይም ለመደወል ይመቸዋል። ስለዚህ በዚህ መልኩ ብትሰሩ የተሻለ። በተለይ ደግሞ ኢትዮጵያ ውስጥ ላላችሁ ኢትዮጵያ ውስጥ ሆናችሁ ይህንን ቪዲዮ የምትመለከቱ ኢትዮጵያ ውስጥ ወይም አዲስ አበባ ላይ ስራ መግባት በጣም ክራውድድ ነው፣ ሰው በሰው ነው የሚገባው ምናምን በጣም ቢዚ ስለሚያደርገው እንደ ሀሳብ እንደ አድቫይስ ለማድረግ እናንተ ስራ እየሰራችሁ ብትፈልጉ ወይም ዝም ብላችሁ ስኪላችሁ ያልሆነ ብዙ ሰው ምን ይላል ኢንጂነር ሊሆን ይችላል፣ አካውንታንት፣ ማኔጅመንት፣ ማርኬቲንግ የተለያዩ ሙያ ተመርቆ አይኔ በሙያ ካልሆነ አልሰራም፣ አይኔ እንደዚህ ከሆነ አልሰራም ብሎ ይቀመጣል። እየሰራችሁ ግን ብትፈልጉ ሞር ለእናንተ የተሻለ ነው እንጂ ቁጭ ብላችሁ የራሳችሁ ሙያ ብቻ እስከሚመጣ መፈለጉ በጣም አስቸጋሪ ነው የሚሆነው። ሌላ ደግሞ በተለያዩ ውጪ ሀገራት የምትኖሩ ደግሞ ሲቪያችሁን ወይም ሪዝሚያችሁን መስራት በጣም ኢምፖርታንት ነው ስለእናንተ። ፈረንጆቹ ሊያውቁ የሚችሉት ምን ቋንቋ፣ ለምሳሌ ቋንቋ የምትናገሩት ቋንቋ በኢሜል ነው ብዙ ጊዜ ሲቪ ፖስት የሚደረገው። በኢሜል ስናስገባ የምንሰራበትን የሰራንበትን ኤክስፒሪየንሶችን፣ ሰርቲፊኬት ኢቨን ኢፍ ሳውንዳችንን ድምፃችንን እንግሊዝኛ ይችላል አይችልም፣ ጀርመንኛ ጀርመን ሀገር ከሆነን ሌላ ሀገር ከሆነን ይችላል አይችልም፣ አክቲቭ ከተቻለ ቪዲዮ ብታረጉ ካልተቻለ ሳውንዳችሁን ሪከርድ አድርጋችሁ ፖስት ብታረጉት በቃ እነሱ ኢንተርቪው ሊጠይቁ የሚችሉትን ነገር በሙሉ ሲቪው ላይ ስለሚያገኙ
እናንተም በጥያቄዎች ብዙ አያጨናንቋችሁ። በቃ ቀጥታ ዋና የሚፈልጉትን ነገር ጠይቋችሁ ኢንተርቪው ላይ ያስገቧችኋልና ፉል የሆነ መረጃ ለምትሰጧቸው ኢንተርቪው ላይ በጣም ቻሌንጅ የሚያደርግ ጥያቄዎች አትጠየቁምና እዚህ ነገር ላይ ፎከስ አድርጋችሁ ብትሰሩ የተሻለ። ስራ ለመፈለግ ወይም ሲቪ ለማዘጋጀት ቅድም ያልኳችሁን እነዚህ ነገሮች ያንን ፔፐራችሁን በደንብ ካዘጋጃችሁ በኋላ ስራ ታዲያ እንዴት ልናገኝ እንችላለን? ብዙ ሰው ቤት ተቀምጧል እና አንዳንዴ ተስፋም የሚያስቆርጥ ነገር አለው። የመጀመሪያው እኔ ያስቀመጥኩት የምታውቋቸው ሰዎች በእናንተ ሙያ አካውንታንት ከሆናችሁ አካውንታንት የሚሰሩ ልጆች ጋር አንድ ሰው ብቻ አይደለም 5 6 10 20 30 ሰው እኔ እንደዚህ ነው የምሰራው፣ እንዲህ ተመርቄያለሁ፣ እንዲህ መስራት እችላለሁ፣ ኤክሴል መስራት እችላለሁ፣ ሂስትሪ መስራት እችላለሁ፣ እንዲህ መስራት እችላለሁ፣ ስለዚህ እኔን ብታስገባኝ ብላችሁ ወይም ክፍተት ካለ እኔን እንደዚህ በለው ሪኮማንድ አድርጉኝ ማለት የተሻለ ነው። ምክንያቱም እነሱ ኔትወርክ አላቸው፣ ብዙ ሰው ያውቃሉ። እነሱ ሰዎች ናቸው እናንተን ስበው ሊያስገቡ የሚችሉት። ይሄንን በደንብ ስለሚሰራ ይሄንን ተጠቀሙ። ሁለተኛው ደግሞ ኢቨንቶች ናቸው። ኢቨንቶች የተለያዩ ኢቨንቶች አሉ። ትላልቅ ኢቨንቶች የሚዘጋጁ አሉ። በጣም ትላልቅ ሰዎች የሚመጡበት ነው። ገንዘብ ያላቸው ድርጅት ያላቸው በጣም ትልቅ የሆኑ ሰዎች ስለሚመጡ እነዚህ አይነት ቦታ ላይ እናንተ ገብታችሁ ራሳችሁን ለመግለጽ ተለማምዳችሁ ወይም ራሳችሁን በጥሩ ሁኔታ ብትገልጹ እኔ እንደዚህ ነው የምሰራው፣ እንዲህ ነው የተመረኩት፣ እንደዚህ ሙያ አለኝ፣ ስለዚህ እኔ የምታሰሩኝ እንዲህ ታገኛላችሁና ስልክ እንቀያየር፣ ኮንታክት እናድርግ። የሻይ ሰዓት አለ አይደለ? ሻይ ቲ ብሬክ ምናምን ቡና ኮፊ ብሬክ የሚባለው እሱ ነገር ሰዓት ላይ እናንተ ራሳችሁን ፕሬዘንት አድርጉ። እናንተ ራሳችሁን ፕሬዘንት ባረጋችሁ ቁጥር ነው ኦፖርቹኒቲዎች ወደ ራሳችሁ የሚመጡትና ኢቨንቶች ላይ በደንብ አድርጋችሁ መሳተፍ የተሻለ ነው። ሌላኛው ደግሞ ቮለንተሪ ነው። ቮለንተሪ አንዳንድ ጊዜ በውጪ በተለይ የተለመደ ነው። ቮለንተሪ መንቀሳቀስ የተወሰነ ጊዜ ለ2 ወር ለ3 ወር እናንተ የምትፈልጉት አንዳንድ እንትኖች ስራዎች በጣም ክሪቲካል የሆኑ አሉ። ኤንጂኦ ላይ የሚሰሩ ስራዎች አሉ። ዝም ብሎ የማይገኙ ስራዎች አሉ። እነሱን የተማራችሁ ልጆች ቮለንተሪዎችን ሄዳችሁ ብትሰሩ፣ ሜምበርሺፖችን ብትቀላቀሉ፣ እነዚህ ምን ከሰው ጋር ያስተዋውቃችኋል። ሰው አወቃችሁ ማለት ኔትወርካችሁ እየተገነባ ነው የሚሄዱት። ምክንያቱም ከቤት ውስጥ ቁጭ ከማለት ሰዎችን ማናገር፣ አንዳንድ ነገሮችን በነፃ መስራት፣ ያ ደግሞ ነፃ ዛሬ የምትሰሩት ነገ ደግሞ ራሱ በራሱ ይከፍላችኋል እና ሜምበርሺፖች ላይ በጣም ክሪቲካል ስለሆነ ብትሳተፉ የተሻለ። ሌላኛው ደግሞ አንድ ሰው ማስተር አለው፣ አንድ ሰው ዲግሪ አለው፣ አንድ ሰው የሆነ ዲፕሎማ አለው ሲባል በዛ ነገር ፕሮፌሽናል ነው ማለት ነው፣ ወይም ያ ነገርን በደንብ አውቆ ይሰራል ማለት ነው። ስለዚህ እናንተ የትኛውን ቦታ ኢንተርቪው ስትጠሩ ስለናንተ ቴክኒክ ወይም ስለናንተ ትምህርት በተጠራችሁበት ነገር ብቁ ሆናችሁ መመለስ መቻል አለባችሁ። አሁን ብዙ ሰው ላይ የማየው ነገር ሰው በጣም ተጨንቆ ሲቪ ያስገባል። ሲቪ ካስገባ በኋላ ይጠራል። ከተጠራ በኋላ ምንድነው የሚሆነው? ስለ ራሱ መግለጽ ያቅተዋል፣ ወይም ስለሚሰራው ነገር በደንብ በትክክል አያውቀውም። ለምሳሌ ማኔጅመንት፣ ማርኬቲንግ፣ ኢንጂነር ከሆነ እዚህ ጋር ላይ ቢሆን ምን ታደርጋለህ፣ እንደዚህ ቢፈጠር ምን ትሆናለህ ሲባል ቻሌንጅ ያደርገዋል፣ ይከብደዋል፣ ወይም መመለስ ይከብደዋል። አንዳንዴም ከፍርሃት ሊሆን ይችላል፣ አንዳንዴም ደግሞ ሳይዘጋጅም አለመምጣት ሊሆን ይችላል እና እነዚህ ነገሮች ላይ ፕሮፌሽናል ናችሁ፣ ዲግሪ ያላችሁ፣ ማስተርስ አላችሁ ሲባል እዛ ነገር ላይ ብቁ ናችሁ ማለት ነው። ስለዚህ ብቁ ከሆናችሁ ብቁ የሆናችሁበትን ነገር ያንን ነገር በቀላሉ መመለስ እንድትችሉ ተዘጋጅታችሁ ሂዱ። አሊያም ደግሞ አንዳንድ ጊዜ ስለ ሙያችሁ ስለ ራሳችሁ ነገር ማንበብ ከሰዎች ጋር መስራት ግዴታ ይሆናልና ይሄ ነገር ላይ በደንብ ፎከስ አለ። ሌላኛው ዲጂታል ፕላትፎርም ላይ ነው። ዲጂታል ፕላትፎርም ላይ መንቀሳቀስ አለብን። ቲክቶክ ላይ አሉ፣ ሊንክዲን ላይ አለ። ስለዚህ ሲቪያችሁን ወይም ሬዝሜያችሁን የእናንተ ፕሮፋይልን በዚህ አጠገቤ በምትመለከቱት እንደዚህ ፕሮፌሽናላችሁን የራሳችሁን የምትሰሩት ስራ ምን እንደምትሰሩ መቼ ማብቃት እንደምትችሉ፣ ለምሳሌ ግራፊክስ ዲዛይን የምትሰሩ ከሆነ በስንት ሰዓት ውስጥ ይህንን ማስረከብ ትችላላችሁ፣ በስንት ሰዓት ውስጥ ነው መስራት የምትችሉት፣
የሚሉትን ነገሮች በደንብ ማወቅ አለባችሁ። ሶሻል ሚዲያን እነዚህ ቲክቶክም የተለያዩ ፕላትፎርሞች ናቸው። እነዚህ ፕላትፎርሞች ላይ ስለ ስራ ብቻ የሚያወሩ ሶሻል ሚዲያዎች አሉ። እነሱ ላይ እየገባችሁ ቴሌግራማቸውን ጆይንት ማድረግ፣ ኢሞአቸውን መቀላቀል፣ ቲክቶካቸውን፣ ፌስቡካቸውን ጆይንት አድርጋችሁ የሚመጡትን መረጃዎችን እየተቀባበላችሁ አብራችሁ ብሰሩ የተሻለ ነው። ያው ቅድም እንዳልካችሁ ኢሜይል በተለይ በውጭ ሀገራት የምትሰሩ የምትማሩ ሲቪ ስታስገቡ በኢሜይል ነው አብዛኛው። ስለዚህ ኢሜይል ላይ ስታስገቡ ፉል የሆነ ኢንፎርሜሽን የያዘ ዶክሜንት ማስገባት የተሻለ ነው። ማለት ስለራሳችሁ በደንብ ከገለጻባችሁ በኋላ ስለምትሰሩ ስራ ምን ስትሰሩ እንደነበር ከገለጻችሁ በኋላ አንዳንድ ነገሮችን በቪዲዮ ያስገቧቸው። ለምሳሌ ግራፊክስ የሚሰራ ቪዲዮ ኤዲቲንግ የሚሰራ ሌላም ነገር የሚሰራ ሰው ከሆነ የሰራቸውን ዶክሜንቶች በደንብ አድርጎ ሲያስገባ እሱ ኢንተርቪው ላይ የሚጠየቀውን ጥያቄ ያቀለዋል። በቃ ይሄ ልጅ ይሄ ይሰራል አሳይቶናል፣ እስቲ እንደምትሰራ 2 መስመር አሳየን 3 መስመር አሳየን ሊሉና ሊጠይቁ ይችላሉ። ከዛ የዘለለ ነገር አይጠይቋችሁም እና ፕሮፌሽናችሁ ላይ በደንብ ፎከስ አድርጋችሁ ከሰራችሁ ስራ ልታገኙ ትችላላችሁ። የመጨረሻው የሚሆን ደግሞ ያለማቋረጥ መፈለግ ነው። ያለማቋረጥ እስከምታገኙ ሳትሰለቹ ዶክሜንት ማስገባት ካለባችሁ አስገቡ፣ ሰዎችን ማናገር ካለባችሁ አናግሩ፣ ዳታ ውስጥ ኢሜይል ውስጥ የተለያዩ ቦታዎች መንቀሳቀስ ካለባችሁ ሳታቋርጡ ሳትሰለቹ አስገቡ። ይህን ካደረጋችሁ ውጤታማ ትሆናላችሁ ብዬ አስባለሁ። በቀጣይ ቪዲዮ ደግሞ ቪዲዮ ኤዲቲንግ እንዴት እንደሚሰራ አንድ በአንድ እንነጋገራለን። ለዛሬ ያለን ቪዲዮ ይህን ስል ነበረ። በኔክስት ቪዲዮ እስከምንገናኝ ድረስ ቴንኪው።